በ3 ሰዓት ውስጥ የስኳር ህመምን ወይም በሽታን ከነዘር ማንዘሩ ማጥፋት ተችሏል። ሰላም ጤና ይስጥልኝ። አዎ በክሪስፐር ጂን ኤዲቲንግ ቴክኖሎጂ ወይም ቴራፒ የስኳር ህመምን ወይም በሽታን በ3 ሰዓት ውስጥ ከነዘር ማንዘሩ ማጥፋት ተችሏል። እንኳን ደስ ያላችሁ የስኳር ህሙማን ወዳጅ ዘመድን ቤተሰቦቻቸው። ቀጥታ ወደ ዝርዝሮቹ ከመግባት በፊት ስለ ራሴ ትምህርት፣ ስልጠና፣ የስራ ልምድ እና ተሞክሮ በትንሹ ልንገራችሁ። የመጀመሪያ ዲግሪ አካውንቲንግ ነው። በአካውንታንትነት በሳትኮም ኮንስትራክሽን ወይም በሳሙኤል ተክላይ ኮንስትራክሽን ውስጥ አካውንታንት ሆኜ ሰርቻለሁ። ሁለተኛው ዲግሪ በካርዲዮ ፕልሞናሪ ሜዲሲን ነው። በኦሃዮ ሄልዝ ሲስተም ውስጥ አሜሪካን ሀገር በሚገኘው በካርዲዮ ፕልሞናሪ ዲፓርትመንት ውስጥ ለብዙ ዓመት ሰርቻለሁ። ሶስተኛው ዲግሪ ወይም ፖስት ግራጁዌት ዲግሪ በማስተርስ ኢን ሄልዝ ኬር አድሚኒስትሬሽን ነው። አራተኛው ዲግሪ ደግሞ ህግ ነው። በብላክስቶን ኢንስቲትዩት ውስጥ ተምሬ 2 እስረኞችን 15 ዓመትና 7 ዓመት የተፈረደባቸውን 2 ዓመት ባልሞላ ጊዜ ውስጥ በነፃ ከእስር ቤት እንዲለቀቁ አድርጌያለሁ። አሁን ቀጥታ ወደ ዝርዝሩ እንገባለን። 3 ሰዓቱን ለ2 እንከፍለዋለን። የመጀመሪያው 30 ደቂቃ የክሪስፐር ጂን ኤዲቲንግ ፕሮሲጀር ታይም ነው። ሁለተኛው 2 ሰዓት ከግማሹ ደግሞ ዌይቲንግ ታይም ነው ወይም የስኳር ህሙማን የሚቆዩበት ሰዓት ነው። በ30 ደቂቃ ውስጥ የሚካሄደው 5 ስቴፖች አሉ፣ 5 ደረጃዎች አሉ። የመጀመሪያው ደረጃ አይደንቲፋይንግ የምንለው መለየት ነው። ኢንሱሊን ፕሮዲውስ አላረግ ያለው ወይም ኢንሱሊን ማመነጨውን ፓንክሪያት አይሶሌት መለየት ነው። ሁለተኛው ክሬቲንግ ነው ወይም ኤክስትራክቲንግ ነው። ከስኳር ህሙማን ቆዳ ላይ ጂን ወይም ሴሎች ተወስደው እነዛን ሴሎች በፕሮሰስ ውስጥ አልፎ ወደ ጤናማ ወደሆነ ፓንክሪያት አይሶሌት ወይም ኢንሱሊን ፕሮዲውስ የሚያደርግ ሴል መቀየር ነው። ሶስተኛው አታቺንግ ነው ወይም ማያያዝ ነው። ጋይዲንግ አርኤንኤ እና ኬስ9 የሚባል ኢንዛይም ከህሙማን ላይ የተወሰደው ጂን ወይም ሴል እነዚህ ሶስቱን አያይዞ ማገናኘት ነው። አራተኛው ኤዲቲንግ ነው ወይም ማረም የምንለው ነው። የሚያረመውም ያን ኢንሱሊን ፕሮዲውስ አላረግ ያለው ወይ ኢንሱሊን ሴክሬት አላረግ ያለው ኢንሱሊን ማመነጨውን ሴል ይቆረጥና ጤነኛ የሆነና ኢንሱሊን ፕሮዲውስ ማድረግ የሚችል ወይም ኢንሱሊን ማመንጨት የሚችለውን ሴል ይተካል። አምስተኛውና የመጨረሻው ያ ሞዲፋይድ የሆነው ሴል ወይም ጂን ኤዲትድ የተደረገው ሴል በህሙማኑ የሆድ ዕቃ ላይ ፓንክሪያስ ወዳለ ወይ ቆሽታቸው ወዳለበት ላይ ይወጋሉ። ቀሪው ሁለተኛው ክፍል ለ2 ሰዓት ከግማሽ ሆድ ዕቃቸው ላይ የተወጉት ሞዲፋይድ የሆነው ፓንክሪያት አይሶሌት ወይም ኢንሱሊን ማመንጨት የሚችለው ሴል ሰውነታቸው ኢንሱሊን እስኪያመነጭ ድረስ ይጠብቃሉ። በ2 ሰዓት ከግማሽ ውስጥ ሰውነታቸው ኢንሱሊን ማመንጨት ይጀምራል። እየወሰዱ ያሉት በኢንጀክሽን እየወሰዱ ያሉትን ኢንሱሊን ይቆማል። መድኃኒታቸው ሙሉ ለሙሉ ይቆማል። ይህንን ቪዲዮ ፎሎ፣ ላይክ፣ ሼር አድርጉልን።